በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ እና ዛሬ ባለው ተረስ ጀመረሻ ወደ ነበርሽ ቦታ እና ለበዓል ሰላም ስትሆኝ በቃ ወደ ነበርሽ ቂም ተይዞ እንዴት ነው ግን አላማረም አንዴ ብቻ አይደለም ሺህ ጊዜ አምንሃለሁ ያላየምና አምንሃለሁ ቢሰማ ጆሮዬ በቃ ልክ አልነበሩም። ልክ አለመሆናቸው እንኳን ገብቷቸው እንኳን ይቅርታ አልጠየቁሽም እስካሁን አይደል? ችግር የለውም አይደለም፣ ወላሂ ልክ አይደለም። እሺ ችግር የለውም እኮ ኢትስ ኖርማል እኮ በቃ እኔም ፕሮቴክት ከማድረግ አንፃር ነው ነገር ያስኬዳል። ስማኝ ተርበህ ነበር እንዳትረሳሱ እሺ። ምግብ አጥተህ ምን ይሻለኛል ስትል እሺ ገና 5 ደቂቃ ነው እንቁላሌን ተበስጠበስ አደርጋለሁ ምናምን ነገር ስጋም አለ በበዓል ቀን እንደዛ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንኳን አደረሳችሁ። እንኳን ለትንሳኤ በዓል ሁላችንም በሰላም አደረሳችሁ፣ በሰላም አደረሰን። ዛሬ በዓል እንደመሆኑ መጠን ከቤት አምልጬ ነው የመጣሁት። ባይዘው ተደብቄ ነው አምልጬ የመጣሁት። ማሚ እንዳትወጪ ብላኝ ነበርና ኪዩ ጋር ደውዬላት እንኳን አደረሰሽ ልላት ተያለው ይስላት የለም ማለችኝና ቤት ነው ያለው አለችኝ። ቤት ብቻ ደብሮታል ብዬ አስባለሁኝ ዛሬ እና ቤት መጥቻለሁኝ። አንዳንድ ነገሮችን ዶሮ ይዤለታለሁኝ፣ ሞደድ ይዤለታለሁ፣ ዳቦ ይዤለታለሁ። የባል እቃዎች ላይክ ለባል የተዘጋጁ ነገሮች እንዳለ ትንሽ አድርጌ ይዤለት መጥቻለሁኝ። በጣም ደስ ይላል ብዬ አስባለሁኝ። በባል ቀን ለብቻ ቤት ውስጥ መዋል በጣም ይደብራል መሰለኝና እሱን አዘጋጅቼ ይዤ መጥቻለሁ። በጣም ደስ እንደሚለው አይ ሆፕ እና በዓል እንዴት ነው እናንተ ጋር ኮሜንት አድርጉልኝ። በዓል እንዴት እያሳለፋችሁ ነው? እንዴት ነው? ከቤተሰብ ጋር ነው ወይ ለብቻችሁ ነው ወይ? እና ለብቻስ እንዴት ነው በዓል የሚለውን ነገር እንዳለ ሀሳባችሁን ጻፉልኝ። እንኳን አደረሳችሁ። ለአመቱ ደግሞ በሰላም በጤና ያድርሰን ለማለት ነው እና በጣም ነው የምወዳችሁ። እንግዲህ እስኪ ያለውን ነገር ደግሞ ቶዬ ጋር ገብተን እና ያለን በር ላይ ነው ያለሁት። እስኪ በርግጥ ያው አይጠብቅም ስልክም አልተደዋወልንም እና ዝም ብዬ ነው የመጣሁት ተደብቄ። ማሚ እንደው ቪዲዮ ካየችሁ ግዴ ናት መቼም የምታዩ አይመስለኝም ብዬ አስባለሁኝ። ብቻ ኤኒዌይስ ኑ ሲበጣ በሩ ደግሞ አይተፈል ይሄን ይዛለው። ምግቡን ደግሞ ካሜራማን ይዞልኛል። ሰላም ለዚህ ቤት ለጥ ብላ በበዓል ምድር እግዚኦ 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 ቶይ ፊልም እያየ ነበር። የህንድ ፊልም ያያል። ቶይ እንኳን አደረሰክ እልልታችንም እንኳን አደረሳችሁ። ምንድን ነው የሚባለው? ለፋሲካ ምንድን ነው የሚባለው? ወይኔ ዘፈኑ ጠፋብኝ። አንድ 70 በሆነ ምና ብቻ እዚህ ቁጭ ያልከው ነቃ ደረሰሽ አትለኝም አንተ ጉደኛ። ኧረ ልሽ ነበር። ኧረ መቼ ነው የምትለው? ምን ያደርግልሃል? ጫማ ይቀዘቅዛል። ሴራሚክ ኦኬ አርጋው እንዴት ነው ምግብ ትበላል? እንኳን አደረሰሽ።
ምግብ በልተሃል ወይ? ኧረ ይዘሽ መጣሽ። አቤት 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 ቅመም ዳሮ እኔ የሰራሁት ብል ማን ያምነኛል? ምን ችምነት ሲጀምር ዶሮ አልሰራችሁም። ስጎ ልታበይኝ ነው። ዶሮ እንዳልሰራችሁ ነግረሽኛል። ሌባ ፈረሰኛ ያው ቤት ታውቃለህ። ግን እግር አምጥቼ ይልሃል። ችግር እግር ነው። ተጠብ እስኪ ፊትን ታጠብ። አይ በህልም ነው ይወል ስንት ሰዓት ነው? የተዘከረበት ዳቦም አለ። ምንድን ነው የተዘከረበት ማለት? ኦኬ የተዘከረበት ለካ አንተ አታውቅም። እንዴት ነህ? አቤት 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 መውደድም ይዤ ልመጥቻለሁ። ያው 2 ሊትሩ ለምን አልሞላም አትለኝ መቼ ብቻ እና ቤት ጠላ ነው መውደድ ነው መውደድ ነው። እስኪ ተነስ ተጣጣ። እንዴ እንጂ ረጋቤ እንጂ አታስጨንቂ። እሺ ቡና ላፍላለህ። እኔ እስከዛ ተጣጣ። እኔ በቃ ስንት ሰዓት ነው? ሰዓት እኮ ላይ ነበር ሳላይ ምን እንዴ በቃ እንዴ እኔ እሄዳለሁ። እኔ ካላል ቤትማ ማደርስ ያለሽ እንቀልኝ ማደሩን ታዩና ቤት ራሱ ማዘርጋ ነው የደብራቸው ነው ያለሽ። ይደብራታል። አሁን ልጭ ተደብቄ ነው የመጣሁት። ይደብራል። በታይ ኪዩ ጋር ደውዬላት የለም አልመጣም አለች። ኪዩ ጋር ማለት ኪዩ ጋር ደውዬ ስጠይቃት ቶዬ እንዴት ነው እንዳልተፈጠረ ምናምን ዝም ቶዬ አሁን ምሳሌ ነው በቃ ተው። አንዳንድ ጊዜ ይታለፋል። በቃ ጊዜው ምናምን ሲመጣ ሁሉም ነገር ሰላም ሲሆን ምናምን በቃ ልክ አልነበሩም። ልክ አለመሆናቸው እንኳን ገብቷቸው እንኳን ይቅርታ አልጠየቁሽም እስከሆነ ተው ችግር የለውም። አይደለም ወላሂ ልክ አይደለም። እሺ ችግር የለውም እኮ ኢትስ ኖርማል እኮ በቃ እኔም ፕሮቴክት ከማድረግ አንፃር ነው ነገር ያስኬዳል። እዛ ድረስ ልክ ነው። ግን በቃ ቢያንስ አሁን እንኳን ካወቁ በኋላ ቢያንስ ይቅርታ ላደረግነው ነገር ማለት ከነሱ አልነበረ መምጣት የነበረበት። አርኪስ ከየት ድረስ ነው አንቺ የምትጓዥው? ተው በቃ ወይ በዓል ነው ዛሬ። አሁን አንቺ ነሽ እሷ ጋር ደግሞ እኔ ምን ብዬ ነው የምሄደው? እንደ ያውሉ ነገር ተፈጥሮ ሆነ ምንም እንዳልተፈጠረ ነው። ችግር አለ? በዓል ብቻህን ቤት ውስጥ ከምትተኛ ሌላ ጊዜ እንደምታሳልፈው ነው። ኪዩ ጋር ትሄድ ነበር። እሺ እና ዛሬ በዓል ነው። ተረስ ጀመረሻ ወደ ነበርሽ ቦታ እና ለበዓል ሰላም ስትሆኝ በቃ ወደ ነበርሽ ቂም ተይዞ እንዴት ነው ግን አላማረም? ቁሌታ እኮ ነሽ። ባበሻ ቀንታው ተለፈቀ። እስቲ አውልቂው ከላይ ያለው አሮጊት መስልሽ። ይሄው አሪፍ ነው እና አሮጊት ሰው አሙዝ ነገር ታሰሩ። ወዴት ነው ታዲያ የምትሄጂው? እንዴ ሲያቀራሩ እንጂ ቡና እንደማትወድ አውቃለሁ ግን ያ ሞክቶ ክላርኮ ይሄራ ሞክ ሲጥሩ። እሺ ምን ላድርግሽ? እኔ ምን ላድርግሽ? ይሄንን ሰፋ ወደዚህ ማለት ቤቱንማ እኔ አንድ ቀን ባላድር ግን በቃ በአንድ ቆም ነው የሚጠብቀኝ። ምን ላድርግሽ? በቃ ቁጭ በል ልጅህን ታጠብ፣ ፊትህን ታጠብ፣ ምግብ ላቅርብልህ። እኔ አልበላም ብሎ እሺ እንዴት ነው እናንተ ጋር? እና ደግሞ ምን አሰብኩ መሰላችሁ? የማትረሱት ገጠመኝ አላችሁ ለበዓል ለፋሲካ። ፋሲካ ምንድን ነው ለየት የሚያደርገውና ደስ የሚለው ይሄ ለየት የሚበላ ነገር ደስ ይላል አይደል? ከሁሉም በላይ ከሁሉም በዓል በላይ ለየት የሚያደርገው ነገር እሱ ይመስለኛል። እና ደግሞ እኔ እንጃ ከሁሉም በዓል ፋሲካ ደስ የሚለኝ በዓል ነው። ይሄ የሕማማቱ ሳምንት ያለው ነገር ምናምን ደስ ይላል መሰለኝ በጣም። እና
ፋሲካ በጣም ደስ የሚባል ነው። እንዲህ ደግሞ ሲኖረው ምናምን በቃ ያሳዝነዋል። ሰርፕራይዝ ነው ያደረግሽኝ። እኔ አሁን ተነስቼ እንቁላል ልጠብስ ነው ምናምን ተጨናንቄ አሁን ምሳ ምን ልበላ ነው እያልኩኝ ተጨነቄ ሁነኛ ሰዓት ላይ ነው የመጣሽ። የሰራሽን ግን አሁን እስከ ዛሬ ማን የሰራው መሰለኝ ነበር። በላሃችሁ ምንድን ነው ደግሞ እዚህ ተቆርሶ መብላት ይችላሉ። ድፎም ሼፉ ድፎም መብላት ይችላሉ። ልመልሰው ነበር አትችልም ስትይኝ ውስጥ ያለውስ ደግሞ ምንድን ነው? ዶሮ ማለት ነው። እንዴት እንደሚጣፍጥ የተቋጠረ ምግብ ትውደድ አትውደድ አላውቅም፣ ግን እቤት እንደሚቋጥሩልህ አውቃለሁ። እዛ የውጭ እንደማትበላ አውቃለሁ። ዳቦ እሱ ላይ አድርገህ ሚስተር ካሜራ ቆየሁ እኮ ከነገርኳቸው እንደ ህፃን ልጅ ትምህርት ቤት እንደሚላክ ልጅ ላችሁ ምግብ ተቋጥሮ ነው የሚላካ። ያው ልጁ እንዴት ነው እኮ እየሰራሁ ምን ዶሮ ተወዶ ነው? ዶሮ ተወዶ ነው? ምን ነው ስጋ ያመጣሽው? ስጋ አለው መጀመሪያ ቁሌቱን ብላ ብዬ ነው። እሺ እንደዛ ነው የሚቀርበው። እኛ ቤት መጀመሪያ ቁሌቱን በእንቁላል ከዛ በኋላ የሚባል ነገር የለም። ምን ያልበላም ከዚህ ውጭ አጥንትልስ እንደዚህ ላጉርስሽ እና ምን ተፈጣለ ማድበላ በዛን ነው የመጣው። ስሚ መውደዱን እንዴት ነው? በስኳር ነው እንዴ መጣታ? እንግዲህ ተመልካቾቻችን ይቅርታ፣ በጣም ይቅርታ። እንኳን አደረሳችሁ ሳልል በክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ እና ደስ የሚልና ያማረ ጊዜ ይሁንላችሁ ብዬ ተመኘሁኝ እና ደግሞ ከሀገር ውጭ ያላችሁ ደግሞ በሚቀጥለው ዓመት ከቤተሰቦቻችሁ ጋር ለማሳለፍ ጊዜ ለማሳለፍ ለመደሰት ያብቃችሁ። ናፍቆታችሁን ለመገላለጽ ያብቃችሁ። ለምን ግን እዛው ከሆናችሁ ደግሞ ያው እየጸለይን የዛሬ ዓመት ከቤተሰቦቻችን ጋር ያድርገን እያለን ዱዓ እያደረገን እንቀጥላለን ማለት ነው። በዛ አጋጣሚ ያስተላልፍ ያለው መልክ ጭስ የለውም ግን በዚህ ፍጥነት ምን አቀጣጥልሽ? ከሰላም አይጨስም። ሽታ ግን አለ። ይሸታል። ይሸታል ግን አይጨስም። ሽታ ደስ ይላል። ብላ ታይነሲ ከራስ መስዋል ለብሰሽ ደፉ አይሽሻልባክሽ አንቺ ስጋ ትበያለሽ። ለምን ከዚህ ጋር ምን አቃጠልሽ? ከስቡ ጋር እሺና ቡና ነገር ነኝ ባይሆን እዚህ ጋር ቁጭ በይና እናውራ እስኪ። ልጀንጅንሽ ቃንጫ ካሜራማን ነው ስጋ ይበላል። ምን ሽንኩርት ትበላለህ? እሺ ምን ነበር እያየክ ነበር?
ፊልም እያየሁ ነበረ። አይተሽዋል ማለት ነው? ኧረ እየተመታሽ አሁን በቃ ሳምንት ነው የምትይዥው። የእንደ ፊልም አየህ ብለሽ ሳምንት ነው ሙድ የምትይዥው። እኔ ቶሎ እኮ እንቅልፍ ስለሚያስመጣልኝ እኮ ማለት ነው አመጣለሁ ብዬ በጣም የሚጣፍጠው በዛው ሲርብሽ ምንም ነገር ነው የሚጣፍጥሽ። በዚህ በኩል አሪፍ አድርገው ድጋሚ ተበላሽዋል። እንዴት ነሽ? ሁሉ ሰላም ነው? ነገ ደግሞ እንሄዳለን። እንጂ ነገ እንሄዳለን። ባሉ ይለፍ ብዬ ነው ሰዎቹ ጋር ነው ሳይሉ እናስመልሳለን። እንዳያሳስብሽ መዘጋጀት ያለብን ሁሉ ዝግጅት ተዘጋጅተናል። ምንም እንዳትጨናነቂ እመኚኝ። አንዴ ብቻ አይደለም ሺህ ጊዜ አምናለሁ አምናለሁ አይኔ ያላየምና አምናለሁ ቢሰማ ጆሮዬ አምናለሁ በቀራንዮ ላይ ታየ ጎልጎታ ላይ ታየ የዓለም መድኃኒት የጌታ ትንሣኤ በዕለተ ፋሲካ በጌታ ትንሣኤ ደስ ይላል እኮ ይፈትልሽ ብላ በቃ ቆይ ከፍቷል። ሲጀመር ፓስወርድሽን አላውቅም። እንደኔ ግልጽ አይደለም። ፓስወርድ ሊጠምጥ ምናምን እንደዚህ ያው ሌባ ተቆሮ ነው ይላል። ዳቦ ብላንቺ ዳቦ አልወደም እኔ። ኧረ ግን ትንሽ ብቻ እሺ። ዳቦ ልስጥህ እንካ። ምን ነው ዳቦ ብላ እስከዛው ብዬ ነው ላጉርስ እንዴ? ማዘር በጣም እንትናደደው ትበላለህ እንዴ? ላጉርስ እንዴ? አትወድም። ቀጥታ ሄደሽ ማድረግ ነው ጉዳዩን መፈጸም ነው በእውነት። አንተ እሺ ብለህ ትጎርሳለህ? ላሻሽበት ነበረ አስለኝ አባከባበት ነው ይወላ እንደዚህ ይደረስ ነውራ እና የእናቱ ሁለት ነው እና ልድገም ነው ያለማ ተደግማለሁ ወደም እኔ ብቻ ቀጠላለሁ። ላካ ስነ ስርዓት ይኖረ ምትበላ እኮ ነው አርፈህ ብላ። ስማኝ ተርበህ ነበር እንዳትረሳሱ እሺ። ምግብ አትተው ምን ይሻለኛል ስትል እሺ። ገና 5 ደቂቃ ነው እንዴ? እንቁላሌን ጠበስ ጠበስ አደርጋለሁ ምናምን ነገር ስጋም አለ በበዓል ቀን እንደዛ ቤት ማዘርጋማ የሜዳ ሀሳብም የለኝም። አይደብርም? ማለት ምንድን ነው ያደረገው? ስራ ካልወጣች ዛሬ እሷ ችግር የለም። በዛሬ ቀን የኛ የበዓል ቀን እራሱ ትወጣለች። ለምን የሚገዛ ግን አለ? ግማሻት የሚገዛ አለ አይጠፋም። እሱም የረሳውን ዛሬ አሁን ቄጤ መፈልገሽ አላጣሽ? በቃ እንደዚህ አይነት ሰው አይጠፋም። ያጣ ሰው እሺ። ኧረ ብላ በእግዚአብሔር እንዴ ብላ። እንጀራ ደረቅ እንጀራ ላምጣልህ? አይ ብላሽ። እንደዚህ ነው እንደ ሴት ነው የምትበላው። እንደው እንዳበላው እንዴ ጠቅለል አታረግ። በቃ እኔ ለመኖር ነው የምበላው። በጣም መልክ ሰራው እና ግዴት ነሽ ታዲያ። እንዴት ነው? ሁሉ ሰላም ነው? ዛሬ እዚህ ነው የምታድረው? ቤት አትሄድም? ተቃጥለ ነው የምትለው? እገላለሁ ዛሬ ቀን። ለምንድን ነው ያልከው?
ውይ አቃጥሎኝ ነው በቃ የሚሆነው። የምር እንዴ ያስፈልግስ አለ ግን ተቃጥያለሁ። አልክ ማለው ገና ብቻ ነው እንዴ ጨምላቃ። ድሮም እኔ ነኝ ጥፋተኛ። ሰው የለም ቤት ይጣፍጣል ግን ያቃጥላል። በቃ በአጠቃላይ ምግቡ ሴት እንደዛ የምትገለጠው ደስ ትላለች ግን ታቃጥላለች። በቃ ግድ ነው ማቃጠል። በደስ ትላለች ብቻ እኮ ይሰለቻል። ኩኪስም ገዝቼልሃለሁ ዛሬ። በቃ ለበዓል ምንድን ነው ደስ የሚልህ ግን? ምን ሲደረግ ነው ደስ የሚልህ? መተኛት። ይሄ የዱርዬዎች እንትን ነው የምር። ምን ሲደረግ ከእነ ማዘርጋ ምናምን ነገር እንላለን። ከዛ ምሳ ይበላል። ከዛ በኋላ ወደ ቤት መኝታ ቤት ደስ ነው የሚለኝ መተኛት። ረጅም ጊዜ በስራ ስለመተኛት ደስ ይለዋል። በስራ ስለምታሳልፊ በቃ እኔ ይመቸኛል። ነው ብዙ ግን መተኛትም ጥሩ አይደለም፣ ይሰለቻል እኮ። ወጣ ማለት ጓደኞችህን ማግኘት። አንተ ለካ ጓደኛ ምናምን እንትን የለህማ። የለም አኑ ነው ካኑ ጋር ካኑ ጋር ራሱ ረጅም ጊዜ አንድ ላይ ነበር። አሁን ግን ደስ አይልም። ተሻለው እኮ እግዚአብሔር ይመስገን። እንደዛ ለፍተን ዛሬ ጧት ራሱ ደውሎልኝ ነበር። እሺ አንተ ሰው ምናምን ነገር እንዴት እንደናፈቀኝ ማለት እኔ ራሱ እንዴት እንደናፈቀኝ ያራል ይልኝ እኮ ነው። ኧረ እስኪ አንድ ቀን እንጥራቸውና ቤት እንዘጋጅ እና እንጥራቸው ማለት እንጠራቸዋለን። በጣም ነው የናፈቀኝ። ያ ትክክለኛ ኪያ ሚለው አንቺ ኪያ አትጂ ምንድን ነው ያልከኝ? የሆነ ቀን አሁን አርኪያ ሄዳበት ነው በሆነው ስትሄጂብኝ እኔ አንተ አኑ ኪያ ሄዳበት ነው ብሻል ይሁን ነገር ሲጨልልኩ እንደዚህ አንቺ ኪያ የሳውዝ ፊልም የህንድ ፊልም ያየው ነው የኢየሱስ ወይ ግን ከልቡ ነው የሚወደው። ፎርፋን ኦኬ አረ የልቡን ከተናገረ በኋላ ፎርፋን እሺ። ከልብ የሚወድ ሰው እኮ ነው እንደዛ የሚያደርገው። በቃ በፍቅር ነው የሚወዳት። ወይ ወላሂ በጣም ነው የምወደው እኔ ምናምኑ በጣም ነው የምወደው። ያስጨንቀኛል እኮ ነፍሴን ነው እኮ የሚያሳጣት እኮ ግን አስከረሽ ምን ሳደርግ ምግብ ውስጥ እኮ ጨምሬበታል። የሆነ ነገር ዛሬ ስጨፍር ነው ታድረው ነው ማለት ነው። እንዲሁም እያዞረኝ እዚህ በወራሻሻ ይሻላል። እሺ ፈንዲሻ ሚያስ እሺ አሁን ደግሞ ከእናንተ ጋር ላውራ። ያው በዓል እንዲህ ነው። በዓል እስከሚደርስ ግርግር ነው። ከዛ ሲያልፍም በአንድ ቀን እልፍ ይላል። ፈንዲሻ ማፍቻለሁ እኮ ጉርሻ አትወድም ባይዘው የተመልካቾቻችን ግን ለእኔም ብቻ ነው አልፈልግም። እኔ አልወድም ጉርሻ። እኔ በሰውሽ አንተ ደህና ነህ? እኔ ደህና አይደለሁም። እጄ ደምቷል ግን እኔ አልጎርስም። በቃ በግድ ነው አልፈልግም። ማለት ጉርሻለሽ እግዚአብሔር እኔ አልጎርስም። በማርያም ልብሴ ነው የምታበላሸው። ወይኔ እጅ ደማ። እስኪ በአላ ሊው በአላ ኪስ አይጣፍጥም። ይሄኛውን ብላ ቸኮሌት ጣፋጭ ነገር አለ። እውነት በቃ ባለፈው ነገር እዛ ነው። ይሄ ነው ይሄ ነው መሰለኝ። ዘይሽም ግማሽ ኪሎ አድርጊልኝ አልኳትና ከዛ በኋላ 400 ብር አለች። እዚህ እሺ
መልሽ ይወልባት ነኝ ኩኪስ እንዴት ነው አይንሽን ያስነቀው? አንተ ነህ። አፍሽ በጣም ሰፍቶ ነው አይንሽ ጋር የደረሰው። ብላ መቃኝ ምንድነው እንጂ ጠጣ። አሁን ስለ ህንዱ ፊልም ንገረኝ። ጭብጡ ምንድነው? አላማው ምንድነው? ታሪኩ ምንድነው? ያየው ፊልም ዲሪሻሚ ምናምን ይላል ርዕሱ። እሺ። እና ሜን ካራክተሩ እሱ ዲሪሻሚ ነው ርዕሱ። እና በቃ ይሽው የምርህን ነው እንዴ? ዲሪሻሚ ነው የሚለው ዲሪሻሚ። ኦኬ እሺ። ከዛ ጭብጡ እንዴት መሰለሽ? ዋና ሀሳቡ የቤተሰብ ፊልም ነው። በጣም ደስ ይላል። ምስጥ ብዬ ነበር እያየሁት የነበረው። እንዴት እስካሁን አላየሁትም እራሱ እያልኩኝ። የቤተሰብ ነው። አባት እናትና ልጅ አሉ እና አንድ ባለሀብት ልጅየውን ይወዳታል ምናምን አብሯት መሆን ይፈልጋል። ከዛ እንዲህ ነው ምናምን ብላ ለእናትየው ስትናገር እንደውም እናትሽን ነው ከዚህ በኋላ ምናምን ብሎ ትንሽ ባለጌ ነገር ነው ልጅ ወደ እናትየው ምናምን ነገር ሲሄድ ልጅየው ትናደድና ከኋላ እናቱን ትመቷለች። ከዛ ይሞታል። የሞተ የባለስልጣን ልጅ እሱን ሳይታወቅ እነሱ ገዳይ መሆናቸውን ሳይታወቅ አባትየው መጥቶ ሬሳው ምናምን ያሸሸዋል ምናምን እነሱ በዛ ሰዓት እንዳልነበሩ ምናምን በጣም ብዙ ካልኩሌሽን አለው ነው የምልሽ። እና ይህንን ነገር ያገኘው ተምሮ ምናምን አይደለም፣ አልተማረም። እስከ 8 ነው ምናምን የተማረው ብዙ ፊልሞች በማየት ያወቀው ነገር ነው። እና ኤቭሪቲንግ በቃ የሆነ ነገር ፍንጭ ደረሰ ሲሉ አባትየው አባትየው ነው በቃ እንደዚህ ያደርጉ ምናምን አለ እና ሬሳውን አጠፋው። እነሱ ተጠርጣሪ ናቸው፣ ዋና ተጠርጣሪ ግን ሳይያዙ ያልፋሉ ነገር። እና የሰውየው ልጅ ደግሞ የሟቹ እናት ደግሞ ፖሊስ ነች፣ በጣም አደገኛ ፖሊስ። እና ይሄንላ በጣም ኢንትረስቲንግ ነው ታሪኩ። በጣም ኮስት ሚኒማይዝ ተደርጎ የተሰራ አይመስልም። ምንም በጀት የለውም ግን በጣም ነው የሚያምረው። ይዛል እና ወልጇል። መስኮቱን ክፍት ነው ያረከው። ያሙ እዛም እዚህ ማለሽ እንዴ ነው መንፈስ ለምን ላሰብ ከሰሎን ተቀጣጠለልሽ። ዶሮ ዋናው ምንድነው ይባላል መሰለ? ሄሎ እና ሽንኩርቱ መስቀል እና እሱ ምንድነው የጎደለው? ምንም አልጎደለው። እስኪ ባርኪ ላውራሽ ነው ወይ በቃ ጀርሽ ጋር ላውራሽ ምን ራሱ ልትይ ነው ፈልጉ። እሺ እንዴት ነበረ ቆይታ? አሁን ሳስበው ስላንቺ ምናምን በጣም ያሳዘንሽኝ ነበር። ማለት አለመታመን እንዴት ነው ሁሉም ሰው ሳያምንሽ ሲቀር ከባድ ነው በጣም። የምር ማወቅ ፈልጋለሁ እንዴት ነበር ያሳለፍሽው? ማለት እኔም የሆነ ሰዓት ላይ እምነቴ ምናምን ጎደለ ምናምን። አዎ ያንተ ነበረ ከማንም በላይ በጣም የሚጎዳው የሚከብደው የነበረ ያንተ ነበር። ማለት አንድ ወይኔ አሁን ቆም ነገር ልታስወራኝ ነው። እኔ አልፈልግም ፍያ ችግር የለም ተኛና ትቀመጭብኛለሽ። እሱ ነው ላንቺ ቁም ነገርሽ። ማሳቀየት ነው ላንቺ ቁም ነገር። ምንም አይደለም። ሰላም ሆነን በቃ ፈንዲሻ ብላ ያው ፈንዲሻውን ማለት ነው። ምን ሆነ መሰለ እንትን ላይ ቲክቶክ ላይ ይሁን የሆነ ቪዲዮ ላይ ብቻ ወይ ዩቲዩብ ላይ አየሁኝ። ምንድነው ስኳር ተደርጎበት ዘይት ተደርጎ ከዛ ፈንዲሻ ተደርጎ ከዛ በቃ የሚያምር ደስ ይላል። እኔ ዋጠጣ በቃ በቲክቶክ ልገይኝ ነው ተናለ። ከዛ ሲፈካ ከለሩ ላይክ ወደ እንትን ከለሩ እኮ ትንሽ መጥቷል፣ ግን ከዛ ስኳሩ ላይ ቅልጥ ይላል ማለት ነው። እና በቃ የሚገርም ፈንዲሻ ይሆናል ነበረ። ግን እኔ ከዛ ስኳሩ አረረብኝ። አይነብርም እኮ እኔ ፈንዲሻ እንደዚህ ሆነ አላውቅም። እውነት ኩርሽም ይላል። እንደ እንትን ነው ኩርሽም ስናክ በላው የሚሆነው ስናክ ነው ኦቤስ። ግን እስኪ ብላ እና ተበላሸብኝ። ፈንዲሻ አረረብኝ። እንዳንቺ ነው አፈነዳዱ። ምንድን ነው አፈነዳዱ? አንዱ ሳር በለ ጀመረክ ትረባ ጀመረክ ፈንዲሻ አፈነዳዱ። ከማርስ ያረረብኝ እናንተ ማስተያየት ስጠኝ እስኪ።
እስኪ ሞክሩት። ይሰራል እሱ ነገር ወይስ አረፍ በምችለው እኮ በዛኛው በሰራው ጥሩ ነበረ። ፌንት ዘይት እንዳትጠላ። ይሄኔ ስጎን የሚሰራሽ ነው። ይሄ ቲክቶክ ላይ ነው። አንተ አትጨማለቅ። ስጎ መስራት ትችላለሁኝ፣ ዶሮ መስራት ትችላለሁኝ፣ ዳቦ መድፋት ትችላለሁ። እኔ ነኝ የደፋሁት ይሄን ዳቦ። እኔንም ትደፍኛለሽ በዚህ ሁኔታ። ግን ይጸልይ ነው በጣም ዳቦ ደስ ይላል። ብዙ አይመቸኝም፣ ግን ጠዋት ላይ ከሻይ ጋር ለነገር ይሄንን ዳቦ ሻይ ጨጓራ ነው የሚሆንብህ። ዝም ብለህ ብላ፣ ዝም ብለህ ያለሽ ለነገ ነው። ኧረ ትምህርት ቤት እያለ በጣም ነበር ደስ የሚለኝ የስንዴ ዳቦ። እውነት ደስ ይላል እኮ ትራዲሽናል ነው፣ ጣፍጣልም። ወይኔ አረጋግጥ ወይኔ ዛሬ ቀን ምንድነው የሚያስልህ? ሸተተህ እንዴ ነገር እሱ ነው እንጃው አላህ ዞር ላድርገው። አይበል በላት ይድኒ ማሚ ተደብቂያት ነው የመጣሁት። በይዘው አቀለች ሆነ እንገይ ደግሞ ለስንት ነው ሶስት ነው ምን ይስፈልኩ አይቻልም። እየደወለች ነው እንደምንድነው ከመግደላ በፊት ይሄ ነው የሚሻለው። ከመሞቴ በፊት ብሄድ ነው የሚሻለው። ይኸውልህ አሁን ራሱ እየደወለች ነው። ሄድ አልታጠብክም? እጅ ያው ታጠብኩኝ። ነውራም ባለች ናኒ ደህና እናንተ በል እንግዲህ አመት ያድርስልን። እናመሰግናለን። ከፈለከው ካሜራ ነው ያንተ ነው። ያሁንም ሰላም አልኩት ረስቼው ባላታ ወይ እጨርስ ነቀው ጻድቅ ይዛላል በጓት ይኮን ይነቀና ታጣዋል ይመጣል። የነገ ሰው ይበላል። ነገ እንገናኛለን። እሺ እንሄዳለን። ስንት ሰዓት ይመጣ ፋራም እናድርገው እንዳያሳስብሽ። ለኔ ለጨረሻ ጊዜ እኔ ግን እየፈራሁኝ ነው። ለፈረድ ነው ብቻ ሰዎቹ አላምናቸው እንደፈሪ ፒሳይ ዋላፍ ፎርኤቨር ይሄንን ነገር ሳላነሳሳው ነው አነሳሳው። ቤትን ፏፏ አድርግ፣ ኩኪስህንም ብላ። የተረፈ አለ ብዙ ነው ያመጣውልክ። ባይዘው እንዳይበላሽ እሺ። ቤት ሊሄድ ይችላል። ሞቅ አድርገው እኮ ቤት ስትሄድ ወይ ፍሪጅ ውስጥ አስገብተው ሂድ። ጎረምሳው አለ ብዬ ሸኝ። ኧረ ችግር የለውም ሸኝ ቤት አያደርስም። ልተኛ እንዳይሆን ምን አደርጋለሁ? ባርኪ አሁን ፋሳቸው እንጂ እነዚህ ዋላ ነሳሰዋለሁ። እሺ በቃ ቻው፣ ባይ ባይ ባይ። ዛሬ ጉዲራ ያው እንግዲህ ራይ ጠርቻለሁኝ። ይሄን ይመስል ነበረ። አይ ሆፕ በጣም ደስ ብሎታል። ደብሮ ተኝቶ ነበር እና ያያችሁት በዓልን እንግዲህ ተኝቶ ሊያሳልፍ ነበር ሀሳቡ። እኔ ደርሼለታል እና ያው ራይ ጠርቻለሁኝ። ኦልሞስት በር ላይ ደርሻለሁኝ ብሎኛል። እንሄዳለን። እናወዳችኋለሁ። መልካም በዓል ይሁንላችሁ። የተቀደሰ የተባረከ በዓል ይሁንላችሁ። መልካም በዓል። ለዓመቱ በሰላም በጤና በፍቅር ያድርሰን። ሀገራችን ሰላም ያድርግልን። ሀገራችን ብቻ አይደለም ዓለማችን ሙሉ ሰላም ያድርግልን። እናወዳችኋለሁ። ባይ ባይ። ያልኳችሁን አደራ ሆምወርክ አለባችሁ። አንደኛ ገጠመኝ ለባለ ያጋጠማችሁ ነገር እና ማስረሳት ገጠመኝ ጻፉልኝ እና ከማን ጋር ናችሁ? እንዴት ነው በዓልን እያከበራችሁ ያላችሁት? ስለም ኢንጆይ ያደረጋችሁ ጻፉልኝ። ላይክ ጽፉት ደስ ይላችኋል። አይ ቲንክ እንደዛ ብዬ ስላሰብኩኝ ነው። እናወዳችኋለሁ። መልካም በዓል። ባይ ባይ።